በአማራ ክልል ካለው ግጭት ጋር በተያያዘ በሺዎች የሚቆጠሩ ሴቶች ወሲባዊ ጥቃት እንደተፈጸመባቸው ተገለጸ። ከ8 ዓመት እስከ 65 ዓመት ዕድሜ ድረስ ባሉ እንስቶች የአስገድዶ መድፈር ጥቃቱ ደርሷል የተባለ ሲሆን በደረሰው ጾታዊ ጥቃት ምክንያት HIV ኤድስን ጨምሮ ለተለያዩ የአባላዘር በሽታዎችና ለስነ አእምሮ ቀውሶች መዳረጋቸው ተገልጿል። ራሳቸውን ያጠፉ ሴቶች እንዳሉም ተዘግበዋል። በኦሮሚያ ክልል ለአመታት ዘልቆ የቀጠለ ያለው የጸጥታ ቀውስ ግጭትና አለመረጋጋት በውይይትና ምክክር ለመፍታት የሚያስችል መድረክ እንዲመቻች የሚጠይቅ ይፋዊ ደብዳቤ ኦነግና ኦፌኮ ለክልሉ ርዕሰ መስተዳድር ማስተጋባታቸው ተገለጸ። ከእንግሊዝና ካናዳ መንግስታት በመቀጠል በኢትዮጵያ ካለው የጸጥታ ችግርና ከወረርሽኝ በሽታ ጋር በተያያዘ የጀርመን መንግስት ዜጎቹን ወደ ሀገሪቱ እንዳይጓዙ የሚከለክል ማስጠንቀቂያ ወጣ። በዓለም ዙሪያ በሚካሄዱ ግጭቶች ምግብ እንደ የጦር መሳሪያ ጥቅም ላይ እየዋለ እንደሚገኝ የተባበሩት መንግስታት ገለጸ። በዓለም 673 ሚሊዮን ገደማ ሰዎች የተራበ አንጀታቸውን ሳይመግቡ ወደ መኝታቸው ይሄዳሉ ተብሏል። ሱዳን፣ ፊሊስጤም፣ ደቡብ ሱዳን፣ ማሊ፣ ሄይቲና የመን አስከፊ የረሃብ ሁኔታ ሊከሰትባቸው ከሚችሉ ሀገራት መካከል ስማቸው በቀዳሚነት ስለመጠቀሱ በዛሬው የመረጃ ሰዓታችን ከምንነግራችሁ ርዕሰ ጉዳዮች መካከል ናቸው። መረጃዎቻችን እንዲደርሷችሁ ሰብስክራይብ ማድረጋችሁን አትርሱ። በያላችሁበት ሰላምና ጤናን እንመኛለን። በአማራ ክልል ካለው ግጭት ጋር በተያያዘ በሺዎች የሚቆጠሩ ሴቶች ወሲባዊ ጥቃት እንደተፈጸመባቸው ተገለጸ። ከሐምሌ 2015 እስከ ግንቦት 2017 ዓ.ም ድረስ ከ8 ዓመት እስከ 65 ዓመት ዕድሜ ያላቸው በሺዎች የሚቆጠሩ ሰዎች የአስገድዶ መድፈር ጥቃት እንደደረሰባቸው ቢቢሲ ባወጣው መረጃ አስታውቋል። ከአማራ ክልል 43 ጤና ጣቢያዎችና የሕክምና ምንጮች በተገኘው መረጃ ከሐምሌ 18 2015 ዓ.ም እስከ ግንቦት 2017 ዓ.ም ድረስ 2697 ሰዎች የአስገድዶ መድፈር ጥቃት እንደደረሰባቸው አሳይቷል። ጥቃቱ ከደረሰባቸው 45% የሚሆኑት ከ18 ዓመት በታች የሆኑ ታዳጊዎች ስለመሆናቸውም ተገልጿል። ከግማሽ በላይ የሚሆኑት ደግሞ በደረሰባቸው ጾታዊ ጥቃት ለተለያዩ የአባላዘር በሽታ ተጋልጠዋል። በርካቶችም ላልተፈለገ እርግዝናና ለከባድ የስነ ልቦና ቀውስ መዳረጋቸው ተገልጿል። የክልሉ የጤና ባለሙያዎች ግጭቱ ከተቀሰቀሰ በኋላ ወሲባዊ ጥቃቶች በከፍተኛ ሁኔታ መጨመሩን የሚገልጹ ሲሆን በደህንነትና በማህበራዊ ስጋት ምክንያት ወደ ጤና ተቋማት የሚመጡ ተጎጂዎች ጥቂቶች ናቸው ብለዋል። ጥቂቶችም ቢሆኑ ጥቃቱ ከደረሰባቸው በኋላ ወደ ጤና ተቋማት መምጣት ቢችሉም HIVን ጨምሮ ሌሎች ተላላፊ የሆኑ የአባላዘር በሽታዎች ማከምና መከላከል ከማይቻልበት ደረጃ ላይ የደረሱበት ወቅት መሆኑን አክለዋል። በክልሉ ያለው የHIV ስርጭት ከፍተኛ ሁኔታ ሊጨምር እንደሚችል የሚጠቁሙ ምልክቶች እንዳሉ የተጠቀሰ ሲሆን ተጎጂዎች በደረሰባቸው ከፍተኛ የስነ አእምሮ ጤና ችግሮች ራሳቸውን ያጠፉ ተጎጂዎች መኖራቸውም ተጠቁሟል። የመድፈር ጥቃቶች በግጭቱ የተሳተፉ ባሉት በሁለቱ ተፋላሚ ኃይሎች እየተፈጸመ ቢሆንም ከፋኖ ታጣቂዎች በበለጠ በመንግስት ወታደሮች የሚፈጸሙ ናቸው ተብሏል። የአስገድዶ መድፈር ጥቃቶች መከላከያ ሰራዊት ካምፕ በመሰረተባቸውና በሚቆጣጠርባቸው ከተሞች አካባቢ በብዛት የሚፈጸሙ መሆናቸውም ተገልጿል። በአማራ ክልል ግጭት ከተጀመረ አንስቶ የፋኖና የመከላከያ ኃይሎች ግድያ፣ እስር፣ ስወራ፣ የንብረት ውድመት፣ ዝርፊያና ወሲባዊ ጥቃቶችን ጨምሮ በርካታ የሰብአዊ መብት ጥሰቶችን በክልሉ ያደረሱ እንደሚገኙም በመረጃው ተወስቷል።
ኦነግና ኦፌኮ ከኦሮሚያ ክልል ርዕሰ መስተዳድር ጋር ውይይት ለማድረግ የሚጠይቅ ይፋዊ ደብዳቤ ማስገባታቸው ተገለጸ። የኦሮሞ ነጻነት ግንባር ኦነግና የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ተቋሚ ፓርቲዎች ጥያቄውን ለኦሮሚያ መንግስት ህዳር 9 ቀን 2018 ዓ.ም ያቀረቡት ደብዳቤ በክልሉ ለአመታት ከቀጠለው የጸጥታ ቀውስ ግጭትና አለመረጋጋት ጋር በተያያዘ ስለመሆኑ ተገልጿል። ውይይቱ በመንግስት የጸጥታ ኃይሎችና በኦሮሞ ነጻነት ሰራዊት መካከል እየተካሄደ ባለው ጦርነት ምክንያት በዜጎች የሚያስከትለው ሞት፣ መፈናቀልና ውድመትን ለማስቆም የሚያስችል ምክክር ከፕሬዝዳንቱ ጋር ለማካሄድ ያለመ ነው ተብሏል። ይሁን እንጂ የኦሮሚያ ክልል አስተዳደር ከደብዳቤው ጋር በተያያዘም ሆነ ፓርቲዎቹ ባቀረቡት ውይይት ዙሪያ እስካሁን ያለው ነገር የለም። ባለፈው ሳምንት ኦነግና ኦፌኮን ጨምሮ 10 አገር አቀፍና ክልላዊ ፓርቲዎች በዚህ ዓመት የሚካሄደው ምርጫ ነፃ ፍትሃዊና ተአማኒ እንዲሆንና ከአጃቢነት ያለፈ ተሳትፎ እንዲኖራቸው የሚጠይቁ ቅድመ ሁኔታዎችን ማቅረባቸው ይታወሳል። ፓርቲዎቹ በጋራ ባወጡት መግለጫ 7ኛው ሀገር አቀፍ ምርጫ ከመካሄዱ በፊት የኢትዮጵያ መንግስት በ7 መሰረታዊ ቅድመ ሁኔታዎች ላይ መሰረታዊ ማሻሻያዎች እንዲያካሂድ ቅድመ ሁኔታዎችን በማስቀመጥ መጠየቃቸው ይታወሳል። የጀርመን መንግስት በኢትዮጵያ ካለው የጸጥታ ችግርና ከወረርሽኝ በሽታ ጋር በተያያዘ ዜጎቹ ወደ ሀገሪቱ እንዳይጓዙ የሚከለክል ማስጠንቀቂያ ወጣ። ጀርመን በፌደራል የውጭ ጉዳይ ቢሮ አማካኝነት በኢትዮጵያ ስላለው ወቅታዊ የጸጥታ ሁኔታ የሚያመላክት የጉዞ ማስጠንቀቂያ ያወጣች ሲሆን ከእንግሊዝና ካናዳ መንግስት በመቀጠል ዜጎቿ ራሳቸውን ከአደጋው እንዲታደጉ ማስጠንቀቂያ የሰጠች 3ኛዋ ሀገር ሆናለች። በጦር መሳሪያ የታገዙ የእርስ በርስ ግጭቶች፣ አመጾችና ወንጀሎች በኢትዮጵያ እየተስፋፉ በመምጣታቸው የጀርመን ዜጎች ለወሳኝ ጉዳይ ካልሆነ በስተቀር ወደ ኢትዮጵያ እንዳይጓዙ የጀርመን መንግስት ኖቬምበር 17 2025 ባወጣው መግለጫ አሳስቧል። በሀገሪቱ ያለውን የጸጥታ ሁኔታ ችግር በድንገት ሊባባስና ሊፈነዳ እንደሚችል ያስጠነቀቀው የጀርመን መንግስት ጉዳዩ አዲስ አበባን የሚመለከት እንዳልሆነ ቢገልጽም ግጭቱ ወደ አዲስ አበባም ቢሆን ሊዛመት ስለሚችል ወደ ከተማዋ ለሚጓዙ ዜጎች ከፍተኛ ጥንቃቄ እንዲያደርጉ በጥብቅ አስገንዝቧል። የጀርመን ዜጎች ወደ አማራ፣ ቤኒሻንጉል ጉሙዝ፣ ጋምቤላ፣ ኦሮሚያ፣ ሶማሌና የምዕራብ ትግራይ ክልል አካባቢዎች እንዲሁም አሪን ወይንም ጅንካን ጨምሮ እንዳይጓዙ በጥብቅ በርሊን አሳስባለች። በአማራና ኦሮሚያ ክልሎች እየተካሄዱ ያሉ ግጭቶች አልፎ አልፎ ከባድ መሳሪያዎችን የመጠቀም ሁኔታዎች እንደሚታዩ በመግለጽ የሰዓት እላፊ ገደቦች፣ የመንገድ መዘጋጋትና የኤሌክትሪክ ብሎም የኢንተርኔት መቆራረጥን ሊያስከትል ስለሚችል በዚህ ምክንያት ከሚከሰት አደጋ ራሳችሁን ባለመሄድ ታደጉ ሲል አስጠንቅቋል። ጀርመናውያን ከኤርትራ ድንበር በ10 ኪሎ ሜትር ርቀት፣ ከሶማሊያ በ30 ኪሎ ሜትር ርቀት፣ ከኬንያ በ20 ኪሎ ሜትር ርቀት፣ ከሱዳንም በ20 ኪሎ ሜትር ርቀት ላይ መሄድ እንደሌለባቸው በመግለጫው አሳስቧል። በጂንካ ከተማ የማልበርግ ቫይረስ በሽታ መከሰቱን እንደ አደጋ የጠቀሰው የጀርመን መንግስት ወደ ኢትዮጵያ ደቡባዊ ክፍል የሚጓዙ ጀርመናውያን ከፍተኛ ጥንቃቄ ማድረግ እንደሚገባቸው አስጠንቅቋል። የእንግሊዝና የካናዳ መንግስታት በበኩላቸው ከቀናት በፊት ተመሳሳይ ይዘት ያለው የጉዞ ማስጠንቀቂያ በማውጣት ዜጎቻቸውን ወደ ኢትዮጵያ እንዳይጓዙ ማሳሰባቸውን መዘገባችን ይታወሳል። ይሁን እንጂ ከኢትዮጵያ መንግስት በኩል ከጉዳዩ ጋር በተያያዘ እስካሁን የተባለ ነገር የለም። የደቡብ አፍሪካዊቷ ሀገር ኢስዋቲኒ ከአሜሪካ የሚባረሩ ሰዎችን ለመቀበል ከትራምፕ አስተዳደር $5.1 ሚሊዮን መቀበሏ ተገለጸ። የሀገሪቱ መንግስት ፕሬዝዳንት ዶናልድ ትራምፕ ስደተኞች ላይ እየወሰዱት ባለው ጠንካራ እርምጃ ምክንያት ከአሜሪካ የሚባረሩ ሰዎችን ለመቀበል ከትራምፕ አስተዳደር $5.1 ሚሊዮን
መቀበሉን አረጋግጧል። በንጉስ ምስዋቲ ሶስተኛ ንጉሳዊ አገዛዝ የምትመራው ኢስዋቲኒ ከአሜሪካ የሚባረሩ ስደተኞችን ለመቀበል ስምምነት ማሰሯ ከመብት ተሟጋች ቡድኖች ከፍተኛ ወቀሳና ትችት ሲሰነዘርባት ቆይቷል። ለዚህም ሁማን ራይትስ ዎች የስምምነቱን ቅጂ መመልከቱን በመስከረም ወር አስታውቆ ነበር። በስምምነቱ ኢስዋቲኒ 160 የሚባረሩ ሰዎችን እንደምትቀበልና በምላሹ የአሜሪካ መንግስት ለድንበርና ስደት አስተዳደር አቅም ለመገንባት የሚውል 5.1 ሚሊዮን ዶላር እንደሚሰጥ ሁማን ራይትስ ዎች በወቅቱ ይፋ አድርገዋል። ኢስዋቲኒ እስካሁን ድረስ በሁለት ዙር ስደተኞችን መቀበሏ የተገለጸ ሲሆን ከተቀበለቻቸው ተመላሾች ውስጥ አንዱ ወደ ጃማይካ ተልኳል ተብሏል። ሌሎቹ ወደ መነሻ ሀገራቸው ለመመለስ ውይይት እየተደረገ ስለመሆኑ ተጠቅሷል። የፋይናንስ ሚኒስትሩ ሪኬን በርግ ከአሜሪካ የተሰጠው 5.1 ሚሊዮን ዶላር በሀገሪቱ የብሔራዊ አደጋ አስተዳደር ኤጀንሲ አካውንት ውስጥ እንደተቀመጠ መናገራቸውን ኤኤፍፒ በዘገባው አስፍሯል። በኢስዋቲኒ የሚገኙ ጠበቃዎችና የሲቪል ማህበረሰብ ቡድኖች በበኩላቸው መንግስት የተባረሩ ሰዎችን ለመቀበል የደረሰው ስምምነት ህጋዊነትን በተመለከተ ለፍርድ ቤት አቤቱታ አቅርበዋል። የሀገሪቱ መንግስት በበኩሉ ከአሜሪካ ጋር ስምምነት ላይ የመድረስ ስልጣን እንዳለው በመግለጽ የቀረበበትን አቤቱታ እየተከላከለ ነው ተብሏል። በዓለም ዙሪያ በሚካሄዱ ግጭቶች ምግብ እንደ የጦር መሳሪያ ጥቅም ላይ እየዋለ እንደሚገኝ የተባበሩት መንግስታት ገለጸ። በዓለም 673 ሚሊዮን ገደማ ሰዎች የተራበ አንጀታቸውን ሳይመግቡ ወደ መኝታቸው ይሄዳሉ ተብሏል። ከነዚህ ውስጥ 307 ሚሊዮን ገደማ አፍሪካውያን ናቸው። ዓለም ረሃብን ከማቆም ይልቅ ለወታደራዊ ወጪዎች ትኩረት መስጠታቸው ተተችቷል። በዓለም ዙሪያ ረሃብ ተከስቶባቸዋል ከተባሉ 16 ሀገራት 14ቱ በመሳሪያ የታገዘ ግጭት ያለባቸውና ከፍተኛ የምግብ ዋስትና የተከሰተባቸው ናቸውም ተብሏል። በዓለም 673 ሚሊዮን ገደማ ሰዎች የተራበ አንጀታቸውን ሳይመግቡ ወደ መኝታቸው ይሄዳሉ። በአፍሪካ ደግሞ 307 ሚሊዮን ወንዶች፣ ሴቶችና ህፃናት በቂ ምግብ አያገኙም። በእስያ ቁጥሩ 323 ሚሊዮን ደርሷል። በላቲን አሜሪካና ካሪቢያን 34 ሚሊዮን ሰዎች የተመጣጠነ ምግብ እጥረት እንዳለባቸው ተዘርዝሯል። በተባበሩት መንግስታት የምግብና የእርሻ ድርጅት የዓለም ምግብ መርሃ ግብር በጋራ ይፋ ባደረጉት መረጃ እንደ ኤሮፓያን አቆጣጠር ከህዳር 2025 እስከ ግንቦት 2026 ባለው የከፋ ረሃብ ሊከሰትባቸው ይችላል የተባሉ 16 ሀገራት መኖራቸውን አሳይቷል። ስድስቱ ማለትም ሱዳን፣ ፍልስጤም፣ ደቡብ ሱዳን፣ ማሊ፣ ሃይቲና የመን አስከፊ የረሃብ ሁኔታ ሊገጥማቸው ይችላል ተብለው ከተጠቀሱ ሀገራት መካከል ናቸው። የተባበሩት መንግስታት የጸጥታ ጥበቃ ምክር ቤት ህዳር 9 2018 ባደረገው ስብሰባ ሲናገሩ የተደመጡት ምክትል ዋና ጸሐፊዋ አሚና መሐመድ በቅርቡ በጋዛ የሆነውን ጨምሮ ሆን ብሎ ሰዎችን በማስራብ ምግብ ራሱ የጦር መሳሪያ ሆኗል ብለዋል። ይህ የግብርና ስርዓቶችን ስልታዊ በሆነ መንገድ ማውደምን ይጨምራል ሲሉ ተደምጠዋል። የሞት አዙሪት በበረታበት ዓለም ረሃብን ከመክታት ይልቅ በወታደራዊ ወጪ ላይ ኢንቨስት ማድረጉን ቀጥሏል ሲሉም ተችተዋል። የፍልስጤሙ ሐማስ በተባበሩት መንግስታት የጸጥታው ምክር ቤት የቀረበውን ሐሳብ ውድቅ አደረገ። የተባበሩት መንግስታት የጸጥታው ምክር ቤት በፕሬዝዳንት ትራምፕ የቀረበውን ሐሳብ በመደገፍ ውይይት ለማድረግ መወሰናቸውን ተከትሎ ነው ሐማስ ውሳኔውን ውድቅ ማድረጉን ያስታወቀው። ቡድኑ የምክር ቤቱን ውሳኔ አደገኛና ፍልስጤማውያንን አስከፊ ወደ ሆነ ውጥረት ውስጥ እንዲገቡ የሚያደርግ ተግባር ነው በማለት አውግዞታል።
ውሳኔው የጋዛ ህዝብ የራሱን እድል በራስ የመወሰን መብቱን የሚጋፋ በመሆኑ ሁሉም ሊያወግዘው ይገባል በማለት ዓለም አቀፋዊ ጥሪን አቅርቧል። ጋዛን ለመገንባት የሚሳተፉ ሀገራት የፍልስጤማውያንን ሉዓላዊ መብት ሊጠብቁ ይገባል በማለትም አሳስቧል። የፍልስጤማውያን ደህንነት እንዲጠበቅ ከተፈለገ የእስራኤል ወታደሮች በጋዛ ያዟቸውን ግዛቶች ለቀው እንዲወጡ ይደረግ ብለዋል። ከሁለት ዓመታት ባነሰ ጊዜ ውስጥ ቢያንስ 94 ፍልስጤማውያን እስረኞችና ታጋቾች በእስራኤል እስር ቤት መሞታቸውን የሰብአዊ መብት ተቋም አስታወቀ። ፍልስጤማውያኑ የሞቱት ከፍተኛ ጥበቃ በሚደረግላቸው እስር ቤቶች ውስጥ መሆኑን ፊዚሺያን ፎር ሂውማን ራይትስ እስራኤል የተባለው የእስራኤል የሰብአዊ መብት ተቋም ገልጿል። ሪፖርቱ ሐማስ ጥቃት ካደረሰበት ወቅት ማለትም ከጥቅምት 7 2023 እስከ ነሐሴ 7 2025 ያለውን ጊዜ መሰረት በማድረግ የተዘጋጀ ነው። ከሐማስ ጥቃት በኋላ በሺዎች የሚቆጠሩ ፍልስጤማውያን የተለያየ ውንጀላ ቀርቦባቸው በጋዛና በዌስት ባንክ በእስራኤል የተያዙ መሆናቸውን ያወሳው ሪፖርቱ ይሁን እንጂ አብዛኞቹ በይፋ ክስ አልተመሰረተባቸውም ብሏል። እስራኤል የደህንነት እስረኞች በመትላቸው ፍልስጤማውያን ላይ የሚፈጸሙ ጥሰቶችን ያጋለጠው ተቋሙ ይፋይ በሆነ ፖሊሲ አማካኝነት ስልታዊ የሆኑ የሰብአዊ መብት ጥሰቶች መፈጸማቸውን አጋልጧል። በዚህም 52 ፍልስጤማውያን በእስራኤል ወታደሮች እስር ቤት ውስጥ ሳሉ የሞቱ ሲሆን 42 የሚሆኑት ደግሞ በእስራኤል የማረሚያ ቤቶች አስተዳደር ስር በሚገኙ ሲቪል እስር ቤቶች መሞታቸው በመረጃው ገልጿል። የፍልስጤማውያን ሞት በብዛት የተመዘገበው በጋዛ አቅራቢያ በደቡባዊ እስራኤል በሚገኘው በስዴ ታሚን ወታደራዊ እስር ቤት ነው። የሰብአዊ መብት ተቋሙ እንዳለው የእስራኤል ባለስልጣናት የደረሱት ጥቃቶችና ሞቶች እንዳይመረመሩ ለመሸፈን ሞክረዋል ነው ያለው። የፍልስጤማውያን ሞት ለቤተሰቦቻቸው እንዳልተነገረና አስክሬናቸው እንዳልተሰጣቸው ሪፖርቱ አሳይቷል። እስራኤል በፖሊሲ ደረጃ የግዳጅ ስወራ እንደምትፈጽምና በሺዎች የሚቆጠሩ ፍልስጤማውያን ያለ ቤተሰቦቻቸው እውቅና እንደታገቱ በሪፖርቱ ተካቷል። ቤተሰቦቻቸው ፍልስጤማውያን የት እንደሚገኙ መረጃ አይሰጣቸውም ብሏል። በዚህ ከፍተኛ የዓለም አቀፍ ሕግ ጥሰት እስራኤል የፈጸመችውን ድርጊት በትክክል እንዳልታወቀና የፍልስጤማውያኑ ጣፈንታ የከፋ እንደሆነ ጠቁሟል። የሞቱት ፍልስጤማውያን ቁጥር በሪፖርቱ ከተጠቀሰው በላይ እንደሚሆን ተገልጿል። የእስራኤል የማረሚያ ቤቶች አስተዳደር እነዚህ ክሶች የእስራኤል እስር ቤትን ድርጊት አይወክሉም ሲል ምላሽ ሰጥቷል። መረጃው ከፎረንሲክ ምርመራ ውጤት ከእስረኛ ቤተሰቦችና ከጠበቆቻቸው እንዲሁም ከሌሎች ሰብአዊ መብት ተቋማት ሪፖርት ጋር አመሳክሮ ሪፖርቱን ማውጣቱ የሰብአዊ መብት ተሟጋች ተቋሙ ጠቅሷል። ውድ የዛሆርን ዊትነስ ቤተሰቦች ለዛሬ መራረጥንላችሁ ዓለም አቀፍና አህጉር አቀፍ መረጃዎቻችን እነዚህን ይመስላሉ። ስለተከታተላችሁ እናመሰግናለን። በየቀኑ የምንለቃቸው አዳዲስ መረጃዎች እንዲደርሷችሁ ሰብስክራይብ ማድረጋችሁን አትርሱ እንላለን። በያላችሁበት ሰላማችሁ ይብዛ።